ሰላም እንዴት ናችሁ? የዛሬው ቪዲዮአችን እንግዲህ አሳ በባህር ዳርቻ እንጠብሳለን። እንጨት አያያዘ በጣም የምወደው ልጅ ነውና ደስ ይላል። አሳውን እንግዲህ ከባህር አወጣ። አሳውን እየቀረበው ነው ከላይ ቆዳውን ማለት ነው። ነገራችን ላይ በቃ ሙያ ሴትም እንደሷ አትሰራም ትያለሽ። ላይን አወጣው። በጣም ባለሙያ ነው። ስንት ሴቶች አሉ ግን እንኳን አይደለም በውጭ ቤት ውስጥ ባለ ማሽን እንኳን መስራት ማይችል። አከታተፍ ትጠላላችሁ። ነጭ ሽንኩርት ከተፈ ከታተፉ ይለያል ነው የምላችሁ። ቢላ ያዙ እጁ ቃሪያው ተከተፈ። እንግዲህ ይለይ ደቀቀው ነጭ ሽንኩርቱና ቃሪያውን አንድ ላይ አደባለቀው። በሳህን አደረገ። የጥብስ ቅጠል አደረገ። ቅመማ ቅመሞችን ጨመረ። እንግዲህ ቅመሞቹ እርድ መሰለኝ እዛች ቅመማ ቅመም ጨመረ። ከዛ ዘይት አደረገ። ከዛ አሳውን ቆረጥ አደረገው ማለት ነው። ጌታን ትለያለህ። ከዛ ውስጥ ቆረጥ አደረገ። ሎሚ በስስ ውስጥ ላይ አድርጎ ቆረጠ። ጌታን ይለያል። ቢለያይ ያዙ ራሱ አካባቢው ይለያል ነው የምላችሁ። በጣም ነው ሀገር ገብቼ እንደዚህ አይነት ቦታ ድሮስ ኖርበት አልታወቀኝም ነበር። እዛ ሰው ላይ ሶሱን ጨመረ። ውስጡን በደንብ ሶሱን አስገባ ማለት ነው። ጌታን ሙያው ይለያል። በነገራችን ላይ አሳ ብዙም አይደለም ግን በጣም ጣፋጭ እንደሆነ አውቃለሁ። ብዙም አይደለም አሳ ያለውበት እንሰራለን ግን ያን ያህልም አይደለም። ውስጡን በደንብ ሶሱ እንዲዳረስ በደንብ ገቡ ማለት ነው። ምንም በሌለበት እኮ ነው ጌታን ቤት ውስጥ እንኳን ስንት አይነት ነገር ሞልቶ ከዛ በሰነጥቀው ውስጥ ሎሚውን አስገባው ማለት ነው። ዋው ነው እንግዲህ እዚህን ጣዕሙ የተለየ ነው የሚሆነው። በዚህ መስኩ ሎሚያችንን አስገባ። በዚህ መልኩ ተዘጋጅቷል ማለት ነው። ቀጣይ ምንድነው? በኮባ ጠቀለለ ትላለች። ከዛ አሰረው እንዳይፈታ ኮባውን። አሁንም አሰረው ድጋሚ በጭቃ አለ። እኛ በፍሮን እንኳን በማሽን በፍሮን እንኳን አልቻልንም። ይሄው በጭቃ ዙሪያውን ለጠፏል ማለት ነው። ጌታን ለያልከ በዚህ መልኩ ተዘጋጀ። አሁን እንግዲህ የነደደው እሳት ላይ ሊጨምረው ነው ማለት ነው። እሳት አያይዟል። የነደደው እሳት ላይ አስገባው። በላዩ በጣም እንጨት አነደደበት እስከሚበስል ድረስ። ከዛ ጨረሰ። እንግዲህ ውስጡ እንዴት እንደሚበስል ማሰብ ነው። ጌታ በአፈር ውስጥ ተደርጎ እየተሰራው ማሰብ ነው ምን ያህል እንደሚበስል። ከዛ እንደዚህ ቀረፈው ማለት ነው። አፈሩን ቀረፈ። እዛ ጋር ሻይ እና ሩዝ አፕል አዘጋጅተን በላችሁ። ከላዩ ላይ ያነሳው ነው አፈሩን። ከዛ ሻይ ቀዳላላችሁ። ቀይ ሻይ ቤት ቀይ ሻይ አሜዚንግ ዋው ነው። ዋው እንዴት እንደሚጣፍጥ በጣም ሊበሰለ በጣም ማለት ነው።
ፐርፌክት። ወይኔ ሳንድ ነው ያደረገኝ ጌታን። በዚህ መልኩ ተዘጋጅቷል ምግባችን። ዋው የወንድ ባለሙያ ከዛ ይቀመሳል። ከዛ ሰውም ይቀመሳል።